አስታውሳለሁኝ ሰዎች ለማስደሰት ብዬ ራሴን የከዳሁበት ቀን ሰዎች እንዳላስቀይም ብዬ ራሴን የጣልኩበት ቀን አስታውሳለሁኝ በሰዎች እየተተረብኩኝ ይያለ እነሱ እንዲስቁ እኔም ከነሱ ጋር አብሬ ስቅ ነበር ሞራሌ እየተሰበረ ይያለ ዝቅተኝነት እየተሰማኝ ይያለ ራሴን እንድጠላ ያረጉኝ ይያለ እየደገፍኳቸው ነበር የዋህ የሆንኩላቸው ነበር ሞራሌን ስብርብር እስከሚያረጉት ከዛ አንድ ቀን ተነሳሁኝና ለምንድነው ሰዎችን ማስደሰት የምፈልገው ለምን ብዬ ራሴን ጠየቅኩኝ ለምንድነው ራሴን ምከዳው ሰዎችን ለማስደሰት ለምንድነው ራሴን መሬት ላይ ዝቅ ማድረገው ሰዎችን ከፍ ለማድረግ ማን ያስተማረኝ ከየት ነው ያመጣሁት ይህ ሐሳብ ለካስ እድሜ ልኬ ሰዎችን ለማስደሰት እየኖርኩኝ ነበር ከህፃንነቴ ጀምሮ ከቤተሰቦቼ ጀምሮ አያችሁ ብዙዎቻችን ከልጅነታችን ጀምሮ ቤተሰቦቻችን ለማስደሰት በቤተሰቦቻችን እንዳንቀጣ ይያል ጸባያችን መደበቅ እንጀምራለን ራሳችን መሆን ስንጀምር የፈለግነውን ነገር መናገር ስንጀምር ዋ አንተ ልጅ እንደ ጎረቤት ይሁን ስነ ስርዓት እየተኮረከምን ያደግነው ራሳችን መሆን ስንጀምር እንኮረከማለን የልባችን መነገር ስንጀምር እንኮረከማለን በቤተሰብ ካልተኮረከምክ በመምህር ትኮረከማለህ ከዛ አድገክ ሁሉም ሰው የሚኮረከምክ ይመስልሃል ሁሉም ሰው እንደ ቤተሰቦችህ ጥሎክ የሚሄድ ይመስልሃል ለዛም ነው ለካስ ሰዎችን መፈራ የነበረው ለዛም ነው ለካስ ሰዎችን ማስቀየም በጣም ያጨናንቀኝ የነበረው ጥለውኝ እንዳይሄዱ እንዳይኮረኩሙ አያችሁ አድገን የምናሳልፈው ስቃይ ከልጅነታችን የመነጨ ነው ሳናቀው ብዙ ፕሮግራም የተደረገብን አስተሳሰብ አለ ያ አስተሳሰብ ነው ህይወታችን ሙሉ የሚቆጣጠረን ለካስ ነፃ ነኝ ለካስ ራሴን መሆን እችላለሁ ሰዎችን ማስቀየም እችላለሁ ቢቀየሙ ባይቀየሙ I don't care ራሴን ሃፒ ካረኩኝ ደስተኛ ካረኩኝ ምን አገባኝ በኔ ሞራል መሳቅ ለሚፈልግ ሰው I don't care አስቀይማለሁኝ I don't care ያ uncomfortable የሆነ conversation እናገራለሁኝ የዛኔው ማን ስለሆንክ ነው አንተ እንደዚህ ብለክ የምትናገረው ምን ማን ነህ አንተ እንደዚህ ብለክ የምትናገረው ይህ አይነት ቃላቶች ከአፌ አይወጡም ነበር እፈራ ነበር አሁን ግን በስነ ስርዓት ይወጣሉ እኔ ዲስሪስፔክት የሚያደርገኝ ሰው ቦታው ላይ እዛው ያቃታል ሊያወዳድቀኝ የሚሞክር ሊከዳኝ ያሰበ ሊጠቀምብኝ ያሰበ ፊቱን እነግረዋለሁ እዛው ላይ hey ልትጠቀምብኝ ያሰብክ ነው I can see it I don't want this hey you're not good for me I can't talk to you hey no መሄድ ትፈልጋለህ no ይህ ማድረግ ትፈልጋለህ no የሙቪ ተወደዋለህ አልወደውም ማልወደው ከሆነ አንተ ስለወደድከው እኔ ወደዋለሁ ማለት አይደለም መስማማት አቆምኩኝ ከሁሉም ሰው ጋር የራሴ ዩኒክ የሆነ ፐርሰናሊቲ ዩኒክ የሆነ አስተሳሰብ የተለየ ማንንም ሰው የሌለው አስተሳሰብ ማውጣት ጀመርኩኝ ደስታዬ ደግሞ መምጣት ጀመረ ብዙ ሰዎች ማስቀየም ጀመርኩኝ እኔን የማይጠቅሙኝ ሰዎች በውሸት ማንነቴን የቀረቡኝ ሰዎች እነሱ ሰዎች መራቅ ጀመሩ እኔን መጥላት ጀመሩ እኔን መተረብ ጀመሩ ግን ደግሞ በተቃራኒው የሚወዱኝ ሰዎች መጡ ይሄው ሶሻል ሚዲያ ላይ ያያያችሁ የሚወዱኝ ሰዎች ብዙ ናቸው የሚጠሉኝ ሰዎች ደግሞ ብዙ ናቸው በተመሳሳይ ራሳችሁ በስነ ስርዓት ስትሆኑ ህይወት እንደዚህ ትሆናለች ሰዎች ሲወዷችሁ በትክክል ይሆናል ከውስጣቸው ይሆናል ሰዎች ሲጠሏችሁ በተመሳሳይ